ፀሐይ ገና ሙሉ በሙሉ ከምድር ጠርዝ ሳትወጣ ማሳይ ማራ አረፈ ብላ ነበረች። ሳር በጤዛ ተሸፍኖ አየሩ በቀዝቃዛ ጭጋግ ተውጦ የሌሊት አዳኞች ወደ ዋሻቸው በቀስታ ሲመለሱ የቀን ገዢዎች ገና ብቅ ብቅ ማለት ሲጀምሩ በዚያች ማለዳ አንድ እናት አንበሳ አራት ገልገሎችን ወለደች። አራቱም ወንዶች ነበሩ። ስማቸው ስካርፌስ፣ ሞራኒ፣ ስኪዮና ሃንተር ይባላሉ። በዚያችን ሰዓት በእናታቸው እቅፍ ውስጥ ተጠጋግተው ተኝተው ይታያሉ። እነዚያ አራት ትናንሽ ገልገል በአንድነት የማሳይ ማራን ታሪክ እንደሚቀይሩ ማንም አልገመተም። የአንበሳ ገልገል የማደግ እድላቸው 30% ብቻ ነው። አብዛኞቹ ገና ሳያድጉ ይገደላሉ። እነዚህ ግን እድለኞች ሆኑና አራቱም አድገው የማሳይ ማራ ታሪክ ለመቀየር በቁ። ጥምረታቸው ማስኪተርስ ተባሉ። የማስኪተርስ አለቃ ደግሞ ትዕግስተኛውና ገዳዩ ስካርፌስ ነው። መለያው አይኑ ላይ ባለው ጠባሳ። በማሳይ ማራ ከዚህ በላይ ዝነኛ የለም። እሱ በሚመራው በማስኪተርስ ጥምረት 400 ጅቦችና 130 ተቀናቃኝ አንበሶችን እንደገደሉ በአፈ ታሪክ ይነገራል። ይህ ቁጥር የተረጋገጠ ባይሆንም የማሳይ ማራ ናይትሜር እንደነበሩ የሚካድ ነገር አልነበረም። ይህ በየትኛውን አንበሳ የሽንፈት ታሪክ የሌለው ነገር ግን ለጊዜ የተገዛ የንጉሱ የስካርፌስ ታሪክ። ቻናሉን ሳብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እነዚህ አራት ወንድማማቾች እያደጉ ሲመጡ እንደ ማንኛውም የዱር እንስሳ ፈተና መጋፈጥ ይኖርባቸው። ተፈጥሮ ለስርዓቷ ስትል ለማንም አትራራም። በተለይ ወንድ ገልገል አንበሳ ሲሆኑ ጉልሙስና ሲደርስ ከነበሩበት መንጋ ይባረራሉ። ስላጠፉ ወይም ራሳቸው የፈጠሩት ደንብ ሳይሆን የዱር ሕግ ራሱ የሚጠይቀው ግዴታ ነው። ብዙዎቹ ብቻቸውን ይወጣሉ። ብቻቸውን የወጡት ደግሞ ብዙውን ጊዜ ያልቃሉ። በረሃብ፣ በጅቦች ወይም ግዛት ፍለጋ ወደ ሌላ ኃያል ወንድ አንበሳ ግዛት ገብተው ተገድለው ይቀራሉ። ተፈጥሮ ይህን ስታደርግ ጭካኔ ስለወደደች አይደለም። ደካማውን በማስወገድ ጠንካራውን ብቻ ዘሩን እንዲያስተላልፍ ስርዓቷን ለማስጠበቅ ስትል የምታደርገው ነገር ነው። ይህ ህግ ለየትኛውም አንበሳ ይሰራል። ስካርፌስና ወንድሞቹ ይህን ጨካኝ ህግ በራሳቸው መንገድ ለማለፍ ሞክረዋል። ከመንጋው ከተባረሩት በኋላ ላይነጣጠሉ አብረው ተጓዙ፣ አብረው ተራሙ፣ አብረው አደሙ፣ አብረው ተኙ። ይህ ውሳኔ ምንም ያህል ቀላል ቢመስልም የብልህነት ውሳኔ ነበር። ምክንያቱም አንድ ወንድ አንበሳ ብቻውን ሲሆን ደካማ ነው። አራት ወንድማማቾች አብረው ሲቆሙ ግን በማሳይ ማራ ውስጥ የማይበገር ኃይል ይሆናሉ። እዚህ ላይ ነው የስካርፌስ እውነተኛ ገጽታ የሚገለጠው። ከወንድሞቹ መካከል ስካርፌስ ብዙውን ጊዜ እንደ አስተባባሪ፣ እንደ መሪ ይታይ ነበር። ጥንካሬው ብቻ ሳይሆን ብልህነቱ፣ ትዕግስቱና ወንድሞቹን አክብሮ አብሮ የመቆም ችሎታው ነበር ለሌሎች የለየው። አንድ ኃያል ወንድ አንበሳ ትዕቢቱና ኩራቱ ብዙውን ጊዜ ወደ ጎራ መለያየት ይመራዋል። ስካርፌስ ግን የተለየ መንገድ መረጠ። ወንድሞችን በማክበር በማስባበር አንድነታቸው ጠብቆ መራቸው። ይህ አይነት አመራር በዱር እንስሳት ዓለም እምብዛም አይታይም። አብዛኛው ጊዜ ጥንካሬ ብቻውን ነው ስልጣን የሚወስነው። በስካርፌስ ታሪክ ግን ጥንካሬ ከትብብር ጋር ተዳምሮ ታየ። በ2011 ዓ.ም ፈረንጅ አካባቢ አራት ወንድማማቾች ትልቅ እርምጃ ለመውሰድ ወሰኑ። ፓራዳይዝ የተባለ ስፍራ ብዙ ሴት አንበሶችና ሰፊ ግዛት የያዘ ቦታ ተመኙ። ያ ግዛት በሌላ ወንድ አንበሳ ቁጥጥር ስር ነበር። አራት ወንድማማቾች ያን ግዛት ለመውሰድ ወሰኑ። ጦርነቱ ደም አፋሳሽ ነበር። ውጊያው ሌሊቱን ሙሉ የቀጠለ ከባድ ዋጋ ያስከፈለ ፍልሚያ ነበር። በዚያ ውጊያ ውስጥ ስካርፌስ በቀኝ አይኑ ላይ ከባድ ጉዳት ደረሰበት። የተቀናቃኙ ጥፍር አይኑ አካባቢ ቀደረው። ከባድ ቁስል ትቶ አለፈ። ያ ቁስል ሲድን ጠባሳ ሆኖ ቀረ። ከአይኑ በላይ የሚታይ ለዘላለም የማይጠፋ ምልክት። ከዚያ ቀን ጀምሮ ያ ጠባሳ ስሙ ሆነ፣ ስካርፌስ ተብሎ ተጠራ። ይህ ጉዳት አላዳከመውም። በተቃራኒው የትግሉ ማስረጃ፣ የአመራሩ ማህተም ሆነ። ውጊያው ሲያበቃ አራት ወንድማማቾች እንዳሸነፉ ታወቀ። ከ400 ስኩዌር ኪሎ ሜትር በላይ የሚሸፍን ግዙፍ ግዛት በቁጥጥራቸው ስር ገባ። ስካርፌስ ከወንድሞቹ ጋር በመሆን የማሳይ ማራን ትልቁ ክፍል ይገዛ ጀመር። ለብዙ ዓመታት አራቱ በአንድነት አንዳቸው ለሌላቸው ደጀን በመሆን ለግዛታቸውና ለግልገሎቻቸውን ተከላከሉ። ስልጣኑ መጽናቱን ያስተዋሉ ሰዎች የአራቱን ወንድማማቾች ጥምረት ምስኪቶሮች ብለው ሰየሙት። 10 ዓመት ገዙ። ታሪክ ተሰራ። ለ10 ዓመት አንድ ንጉሥ ታይቶ አይታወቅም። ካሜራማኖች ጎረፉ። ዓለም አቀፍ ሚዲያዎች ትኩረት ሰጡት። ዓለም ሁሉ ያንን ወንድማማችነት ተመለከተ።
ተደመመ። ይህ ጥምረት ማን ያቆመዋል? ሁሉም በጉጉት እንዲጠብቅ ሆነ። ግን አንድም ተፋልሞ የተሳካለት የለም። ነገር ግን ቀድሞ ጊዜ የተባለው ጨካኝ ደረሰ። ጊዜ ለማንም አይራራም። ዓመታት እያለፉ ሲሄዱ የአራቱ ወንድማማቾች አካል መዳከም ጀመረ። ጡንቾቻቸው ተዳከመ። ቀድሞ ባያሸንፏቸውም አዳዲስ ወጣት ወንድ አንበሶች ስልጣን የሚፈልጉ በዙሪያቸው መታየት ጀመሩ። ተፈጥሮ እንደ ልማዷ ጨካኝ ነበረት። ለወንድማማችነት፣ ለታሪክ፣ ለክብር ግድ የላት። አረጋዊው ይወድቃል፣ ወጣቱ ይተካል። ያ ህጓ ነው። በ2017 ከወንድሞቹ አንዱ የሆነው ሃንተር ሞተ። ስካርፌስ፣ ስኪዮና ሞራን ብቻ ቀሩ። ከዚያ በኋላ ባሉት ዓመታት ውስጥ ስኪዮ ከተቀናቃኝ ወንድ አንበሶች ጋር በተደረገ ውጊያ ግዛታቸው ባይቀመሙ ግን ተገደለ። ስካርፌስ፣ ሞራን ብቻ ቀሩ፣ ከ4 ወደ 2። ያ ውድቀት ቀላል አልነበረም። ለዓመታት አብረው የኖሩ፣ አብረው የተዋጉ፣ አብረው ግዛት የገነቡ ወንድማማቾች አንድ በአንድ እየተለያዩ መጡ። የቀረው ወንድሙ ሞራኒንም በተደረገው ውጊያ ሕይወቱ ሊያልፍ ችለዋል። ስካርፌስ ብቻው ይቀራል። አስፈሪም ስካርፌስ ሳይሆን አረጉት ስካርፌስ ብቻ ቀረ። እንዲሁ ሆኖ ግዛቱ አልተደፈረም። በነበረው ጭካኔ የሚደፍረው አጣ። ነገር ግን ማንም ሁን ማንም ለተፈጥሮ መገዛት አለብህና በ2020 አካባቢ ስካርፌስ ከመሪነት ሚናው ቀስ በቀስ ራሱ ማራቅ ጀመረ። ወደ መጀመሪያ የተወለደበት አካባቢ ብቻውን ጉዞ ጀመረ። ጸጥ ያለ ጉዞ፣ እያስታወሰ ይመስላል። አደን ፍለጋ ወይም ግዛት ፍለጋ አልነበረም። ግዛቱ በገዛ ፈቃዱ አስረክቦ ነው የወጣው። የፈለገው እረፍት ነው፣ ዘላለማዊ እረፍት። ገለል ባለ የግራር ጥላ ተኝቶ ይታያል። እድሜው ወደ 14 ዓመት ገደማ ነበር። እውነተኛ ሽማግሌ፣ ሁሉንም ያየ የኖረ ንጉሥ። የመጨረሻው ጩኸት ወይም የመጨረሻው ውጊያ አልነበረም። ዝምታ፣ ሰላምና በሳር ውስጥ የንፋስ ለስላሳ ድምፅ ብቻ። ሰኔ 11 ቀን 2021 ስካርፌስ የመጨረሻ እስትንፋሱን ተነፈሰ። የተቀናቃኝ ጥፍር አልገደለውም። በሽታ አልነበረም፣ ድርቅም አልነበረም። በሰላም በዛፍ ስር እንቅልፍ እያለ ሞተ። ለዱር እንስሳት ይህ እጅግ ያልተለመደ ነው። አብዛኛው ወንድ አንበሶች በጦርነት፣ በረሃብ ወይም በጉዳት ነው የሚያልፉት። ስካርፌስ ግን የተለየ ነበር። ሞቱ ግን ብቻውን የአንድ አንበሳ ፍጻሜ አልነበረም። ሞቱ የአራቱ ሙስኪቴሮስ ጥምረት ፍጻሜ ያመለክታል። ስካርፌስ የመጨረሻው በሕይወት የቆየ ንጉሥ ነበር። ስካርፌስ በነበረው የአመራር ጥበብ ልክ እንደ ንጉሥ ኖረ። ተዋግቶ፣ ገዝቶ፣ ወርሶ ልክ እንደ ንጉሥም አረፈ። በራሱ ውሳኔ፣ በራሱ ስፍራ፣ ማንም ሳያሸንፈው፣ ማንም ሳይነካው ከነ ክብሩ ወረደ።